ሰላም አለይኩም ወራህመቱላሂ ወበረካቱ። ውድን የተከበራችሁ ቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ሰሞኑን ዩቲዩብ አዲስ ነገር ይዞ መጥቷል። አዲስ አሰራር ይዞ መጥቷል እና ምንድነው የዶላሯ የሞኔታይዜሽን ዶላሯ ምልክት ተነሳችብን ምንድነው የሚል ጥያቄዎች እየመጡልኝ ነው። ያ ማለት ሞኔታይዜሽን ተነስቷል ማለት አይደለም። ሌላ አዲስ አሰራር ይዞ መጥቶ ነው። እሱንም እንዴት እንደሆነ እናያለን። እንደምታዩት እንትን ላይ ዩቲዩብ ስቱዲዮአችን ላይ ከገባም በኋላ እንደምታዩት እንደበፊቱ የዶላሯ ምልክት የለችም። አሁን ዩቲዩብ ስቱዲዮ ገብተን እናያለን። በእርግጠኝነት ያው እንደዚህ ከላይ እንደምታዩት እንደዚህ አይነት መጥቶላችኋል። ኤኒዌይ ቱ ቼክ ዘ ስታተስ ኦፍ ዩር ቪዲዮስ እንደዚች አይነት ኖቲፊኬሽን መጣላችኋለች ብዬ አስባለሁ። የዶላር ምልክቷ እንደምታዩት የለችም። በፊት ከቪዲዮአችን ጎን እዚህ ጋር ትኖር ነበረ። አሁን እንደምታዩት የለም፣ ሁሉም ላይ ቪዲዮዎች ላይ የለም እንደምታዩት። ስለዚህ ምንድነው አሁን እንትን ላይ ገብተን እናያለን። ሞኔታይዜሽን አልተነሳም። ይሄው እንደምታዩት ኤስቲሜትድ ሬቪኒው ብሎ እዚህ ጋር አስቀምጦታል። እያንዳንዱ ቪዲዮ ደግሞ እንደምታዩት አለ። እያንዳንዱ ቪዲዮዎች ደግሞ እንትናችን ለማየት እዛው እንትን ላይ እንገባለን። ክሮም ላይ ገብተን ማየት እንችላለን። እንትን ላይ ገብተን ክሮም ላይ ገብተን እንየው። አሁን በማንኛውም ሰርቨር ከገባችሁ በኋላ የራሳችሁን ቻናል ስም ከጻፋችሁ በኋላ ወደ ውስጥ ገብተን እናያለን። ሞኔታይዜሽን ተነስቷል ማለት አይደለም፣ እንዳትደናገጡ። ይሄን ወደ ስቱዲዮ ያው በክሮም ወይም በማንኛውም ሰርቨር እንዴት እንደሚገባ ሁላችሁም ታውቃላችሁ ብዬ አስባለሁ። በጣም ቀላል ስለሆነ ነው ያለውን ሰሞኑን የመጣውን አሰራር በቀላሉ ለማሳየት ያህል ነው። ቪዲዮ እንዳይረዝም ነው። አሁን እንደምታዩት በፊት እዚህ ጋር አሁን ለምሳሌ እዚህ ጋር ፐብሊክ ይላል፣ ከጎን ደግሞ ዴት ይላል፣ እዚህ ጋር ደግሞ ቪው ይላል። ወደ ጎን ስናደርገው ደግሞ ምንድነው እንደ እቺ ነች። በፊት እዚች ጋር ማለት ነው የዶላር ምልክቷ ነበረ። እንደዚህ በዚህ እንዳለ የዶላር ምልክቷ ትኖር ነበረ። አሁን ላይ ግን የለችም። አሁን ላይ ምንድነው አሁን ለምሳሌ የአንድ ቪዲዮ የሰራውን የዶላር የሚያሳየን አሁን ለምሳሌ ቪዲዮዎች ሁለት ቀን ከታዩ በኋላ አሁን ለምሳሌ እዚህ ጋር ከታዩ በኋላ እንደዚህ ያስቀምጥልናል ማለት ነው። ሙሉ አናላይስ አድርጎ የአንዱን ቪዲዮ በደንብ አድርጎ እንዲያስቀምጥልን አዲስ የሆነ አሰራር ነው የመጣው። ሞኔታይዜሽን እዚህ ጋር የዶላር አረንጓዴዋ ነበር የነበረችው። አሁን ላይ ግን እንደምታዩት አይደለም። ልክ ቪዲዮቹ በደንብ ከታዩ በኋላ በእንደዚህ አይነት መልኩ አንድ ቪዲዮ የሰራውን ዶላር 2 ቀን ይፈጅበታል። ከ2 ቀን በኋላ በአዲሱ አሰራር 2 ቀን ከታየ በኋላ የእንትኑን አናላይስ አድርጎ አንድ ላይ በፊት የዶላሯ ምልክት ነበር። አሁን ላይ ግን እንደዚህ አድርጎ ያሳየናል ማለት ነው። ስለዚህ ምንም የሆነ ነገር የለም። አዲስ የሆነ አሰራር ነው የመጣው እና ለእኛ የሚጠቅም ነው። መልካም ዜና ነው እና ምንም አዲስ ነገር የለውም። አዲስ የሆነ አሰራር ነው። ሌላ አዲስ ነገር ካለ እንሰራላችሁ ይሆናል። መልካም ጊዜ ይሆናላችሁ ባይ